ለዚህ ነው ነብዩ ኢብራሂም ወላ ኮከቡን ወላ መክሉቅ በጠቅላላ ዱንያ ላይ ያለው ስልጣንም ያለው ሀብትም ያለው ጉልበትም ያለው ብዛትም ያለው ዜሮ ነው። አንድየው ፊት ሊያዞሩለት ቀልብ ሊዞሩለት የሚገባ አላህ ነው። ምን ይሻላል ታዲያ ኢብራሂም ወጀህቱ ወጅሂ ለለዚ ፈጠረ السماوات والارض ሰማይና ምድርን ወደ ፈጠረው አላህ ቀልቤንም ፊቴንም አዙሬያለሁ። አቦ እኛንም አላህ ያዙራ፣ አላህ ያዙርልን። አቦ ወደ መክሉቅ የዞርንበትን ሰዓትና ሰከንድ አላህ ይማረን። አቦ ወላሂ ወንድሞቼ በአይን ወንጀል ከመስራት የበለጠ በጆሮ ወንጀል ከመስራት የበለጠ በቀልባችን አንድ ጊዜ ባሪያ አላህ ፊት ቆሞ አይኑን ብቻ ወደ መክሉቅ ሌላ ነገር ዘንበል ሲያደርግ አብዲ ባሪያዬ ወጀድተ ኸይረን ሚኒ ይለዋል። አላህ ከኔ የተሻለ አይተህ ነው እንደ አይነን ያዘርከው። فكيف اذا كان وجهه وجهي هكذا የቀልብ ዘንበል ማለትስ እንዴት ነው የሚያደርገው? አላህ ስንቴ ነው አላህ እንደው ከአላህ ቀልባችን ዘንበል ያለው ወንድሞች ያወጣኛል፣ ይጠቅመኛል፣ ስልክ ቁጥሩን ያዝልኝ፣ እቺን ነገር ደብቅልኝ፣ ለችግር ጊዜ ትሆነኛለች። አረ በደንብ አጥብቀው። ይሄ ነገር እኮ እቃ ይሻላል። በአሁን ጊዜ እቃን አጥብቅ። አላህ ውጪ የያዝነው ሸሪክ ብዙ አለ። አላህን ብቻ ያዝ። ባለስልጣኑም ዜሮ لا تخافن من ذي سلطان سلطان ያለው እንዳትፈራ ማዳመ ሱልጣኒ ባቂያ የኔ ስልጣን ዘላለም እንደው የሚቀር እስካለ ድረስ ወሱልጣኒ የኔ ስልጣን ያንፈሩ አበደን የኔ ስልጣን መጨረሻ የለውም አለ አላህ Subhanahu Wa Ta'ala። والله استنا لا تخافن من ضيق ሪዝቅ ይጠብብኛል። ስለ ሪዝቅ ጉዳይ ያሳስብ ማዳመ ኸዛኢኒ መምሉአ የኔ ካዝና ሙሉ እስከሆነ ድረስ ወኸዛኢኒ ላ የንፈዱ አበዳ የኔ ካዝና ማለቂያ የለውም። አላህ ያለው ላኢላሃ ኢላላህ እኔን እምቢ ካልክ ከተውከኝ ሰላም ትሮጣለህ። መክሉቅ እንደው እንስሳቶች እንደው ምናምን ለምግብ እንደሚሮጥ ትሮጣለህ። ትሮጥና ግን ልፋት ብቻ ነው የምታተርፈው ይላል አላህ።